ክብር ለኢየሱስ ይሁን። አብረን እንጸልያለን። እግዚአብሔር ጭንገፋውን ከህይወታችሁ ላይ ይሰብራል። እግዚአብሔር ጭንገፋውን ከህይወታችሁ ላይ ለዘላለም ይሰብራል። እርግማን ከህይወታችሁ ላይ ይሰበራል። ጨለማ ከህይወታችሁ ላይ ይሰበራል። ድግምት ከህይወታችሁ ላይ ይሰበራል። ማጣት፣ ድህነት ከህይወታችሁ ላይ ይሰበራል። ከዚህ ምሽት በኋላ እግዚአብሔር አምላክ በኃይል ይባርካችኋል። ከዚህ ምሽት በኋላ በብዙ በረከት ጌታ ያበለጽጋችኋል። ከዚህ ምሽት በኋላ የእግዚአብሔር እጅ ያገኛችኋል። ከዚህ ምሽት በኋላ የእግዚአብሔር ኃይል ያገኛችኋል። ከዚህ ምሽት በኋላ የእግዚአብሔር እጅ በህይወታችሁ ላይ ይመጣል። መንፈስ ቅዱስ እርግጠኛ ነኝ በኃይል ይጎበኛችኋል። እርግጠኛ ነኝ መንፈስ ቅዱስ በኃይል ይባርካችኋል። በብዙ ጥያቄ፣ በብዙ ችግር፣ በብዙ መከራ እግዚአብሔር አምላክ በዚህ ምሽት በኃይል ከዛ ህይወት ያወጣችኋል። ካላችሁበት ከየትኛውም ህይወት የሚያወጣችሁ የእግዚአብሔር እጅ በኃይል ይመጣል። ክብር ለኢየሱስ ይሁን። ብዙዎቻችሁ ጠላት ነገሮቻችሁን እያጨነገፈ ተስፋ እያስቆረጣችሁ ነው። ብዙ ነገሮችን ጀምራችሁ ብዙ ነገሮችን ሞክራችሁ እየጨነገፈ እየተቸገራችሁ ያላችሁ ሰዎች አላችሁ። ጠላት እግራችሁን ኮቴያችሁን እየተከተለ ትዳራችሁን እያጨነገፈ ቢዝነሳችሁን እያጨነገፈ ስራችሁን እያጨነገፈ ተስፋ እያስቆረጣችሁ ያለው። ከዚህ ምሽት በኋላ ግን እንደዛ አይሆንም። እግዚአብሔር ጭንገፋውን ከህይወታችሁ ላይ ይሰብራል። እግዚአብሔር ሞትና ጭንገፋን ከህይወታችሁ ላይ ይሰብራል። እግዚአብሔር ጭንገፋውን ከህይወታችሁ ላይ ይሰብራል። ትዳራችሁን የሚያጨነግፍ፣ ቢዝነሳችሁን የሚያጨነግፍ፣ ስራችሁን የሚያጨነግፍ፣ አገልግሎታችሁን የሚያጨነግፍ፣ ትምህርታችሁን የሚያጨነግፍ፣ የትኛውም እናንተ የምትጀምሩትን ነገር እየተከተለ የሚያጨነግፍ ያ የጭንገፋ መንፈስ በዚህ ምሽት ይሰበራል። እግዚአብሔር ያንን ጭንገፋ ይሰብረዋል። እግዚአብሔር ያስጨነቃችሁትን ጭንገፋ ይሰብረዋል። አምናለሁ እግዚአብሔር ጭንገፋውን ከህይወትሽ ላይ ይሰብራል። ጭንገፋ ከቤት ላይ ሲሰበራ ያለው፣ እርግማን ከህይወታችሁ ላይ ሲሰበራ ያለው። አንዳንዶቻችሁ ከቤት ከፋሚሊ እየተከተለ ወደ እናንተ የሚመጣ እርግማን አለ። ያ እርግማን ዛሬ እንዳይከተላችሁ ለዘላለም ይቆረጣል። አንዳንዶቻችሁ በጌታ ናችሁ፣ ቸርች ትሄዳላችሁ፣ ታመልካላችሁ፣ ወደ ቤት ትመለሳላችሁ። ህይወታችሁ ያው ነው። እናንተ ቸርች መሄዳችሁ አልቀረም፣ ነገር ግን ህይወታችሁ ያው ነው። ዛሬ የተያዘባችሁ ነገሮች በሙሉ በኃይል ይለቀቃሉ። ጠላት የያዘባችሁ በረከት፣ ጠላት የያዘባችሁ ነገር በሙሉ ፈጽሞ በኢየሱስ ስም ይለቀቅላችኋል። ይለቀቅልሻል በኢየሱስ ስም፣ ይለቀቅልሃል በኢየሱስ ስም። በተጨነቃችሁበት ጉዳይ ሁሉ ጌታ ጣልቃ ይገባላችኋል። መፍትሄ ባጣችሁበት ጉዳይ ሁሉ ጌታ ጣልቃ ይገባላችኋል። መለኮታዊ ጣልቃ ገብነት ይሆናል። ያስጨነቃችሁ ጠላት ከህይወታችሁ ላይ ይሰበራል። ያስጨነቀሽ ጠላት ከህይወትሽ ላይ ይሰበራል። ከዚህ በኋላ ትዳራችሁ አይጨነግፍም። ይኸውላችሁ አንዳንዶቻችሁ ቤተሰባችሁ ውስጥ ትዳር የሚያጨነግፍ መንፈስ ነበር። ያ መንፈስ እናንተም ጋር ደርሷል። አያታችሁ ቅምቅም አያታችሁ ጋር የነበረው ስፒሪት እየተከተለ ዘር እየቆጠረ ወደ እናንተ የደረሰው ዛሬ ምሽት ይቆረጣል። የእርግማን መንፈስ ከህይወታችሁ ላይ ይሰበራል። የዘር ከርስ ከህይወታችሁ ላይ ይሰበራል። በሄዳችሁበት ስፍራ ሁሉ እንዳይሳካላችሁ፣ እንዳታገለግሉ፣ እንዳትባረኩ፣ ባለጠጋ እንዳትሆኑ፣ ሰላም እንዳታገኙ፣ እረፍት እንዳታገኙ እየተከተለ ህይወታችሁን የሚያበላሽ ዛሬ ምሽት ከእግራችሁ በታች ይወድቃል። ከዚህ በኋላ ከእግራችሁ በታች እንዲሆን ጸልያለሁ። ጠላቶቻችሁ እግዚአብሔር አምላክ አሳልፎ በእጃችሁ ይሰጣችኋል። ለዛው መጽሐፍ ቅዱስ ሲናገር ጠላቶች ይገዙላል፣ አንተም ከፍታቸውን ትረግጣለህ። እግዚአብሔር ምስክሬ ነው የምላችሁ። ያስጨነቃችሁ ጠላት ከእግራችሁ በታች ወደቀ። ያስጨነቃችሁ ጠላት ከእግራችሁ በታች እንዲወድቅ በኢየሱስ ስም ጸልያለሁ። በረከታችሁን የሚበላ፣ ትዳራችሁን የሚያበላሽ፣ ፋይናንሳችሁን የሚያበላሽ፣ ነገራችሁን የሚያጨነግፍ የጭንገፋ መንፈስ ከህይወታችሁ ላይ ተሰበረ። የጭንገፋ መንፈስ ከህይወታችሁ ላይ ተሰበረ። የእርግማን መንፈስ ከህይወታችሁ ላይ ተሰበረ። እግዚአብሔር በእናንተ ጉዳይ ጣልቃ ገባ። አሜን በል። እግዚአብሔር በአንቺ ጉዳይ ጣልቃ ገባ። ከዚህ በኋላ ፈጽሞ በኢየሱስ ስም ሞትና ጭንገፋ ይሆናል። አንዳንዶቻችሁ እጮኝነት ስትጀምሩ ጠላት ያጨነግፍባቸዋል። ቢዝነስ ስትጀምሩ ይጨነግፋል። አገልግሎት ስትጀምሩ ይጨነግፋል። ከዚህ በኋላ ግን እንደዛ አይሆንም። ከዚህ በኋላ አምናችሁ በእምነት አሚን ብላችሁ የምትቀበሉ ከሆነ ከዚህ በኋላ ጭንገፋ በህይወታችሁ አይሆንም። ከዚህ በኋላ ጭንገፋ በህይወታችሁ አይሆንም። እግዚአብሔር ጭንገፋውን ከህይወታችሁ ላይ ሰብሮታል። እግዚአብሔር እርግማኑን ከህይወታችሁ ላይ ሰብሮታል። እግዚአብሔር ጭንገፋውን ከህይወትሽ ላይ ሰብሮታል። ከዚህ በኋላ ሞትና ጭንገፋ በህይወታችሁ አይሆንም። ሞትና ጭንገፋ በህይወታችሁ በኢየሱስ ስም ላይ አይሆንም። እግዚአብሔር ጭንገፋውን ከህይወታችሁ ላይ ሰብሮታል።
እግዚአብሔር አምላክ ጭንገፋውን ከትዳራችሁ ላይ ሰብሮታል። ትዳራችሁ እየጨነገፈ ተስፋ የቆረጣችሁ ሰዎች አሉ። ተስፋ እየቆረጣችሁ ያላችሁ ሰዎች አሉ። በብዙ ጭንቅ ውስጥ ያላችሁ ሰዎች አሉ። በብዙ ጥያቄ ውስጥ ያላችሁ ሰዎች አሉ። እግዚአብሔር አምላክ በዚህ ምሽት ይገላግላችኋል። ትገላገላለህ። አሜን በላንተ የትኛውም በህይወታችሁ ላይ የተነገረ የርግማን ቃል ሁሉ ሲሻራ ይቻለሁ። ጭንገፋ ከህይወታችሁ ላይ ሲሰበራ ያለው አብዛኞቻችሁ ነገሮችን ፕሮሰስ ታደርጉታላችሁ፣ ትጀምራላችሁ፣ ነገር ግን አትጨርሱ። ትጀምራላችሁ፣ አትጨርሱ። ጠላት እያጨነገፈ ተስፋ አስቆረጣችሁ። አብዛኞቻችሁ ተስፋ ቆርጣችኋል። ከዚህ ምሽት በኋላ ግን እግዚአብሔር ሞትና ጭንገፋን ከህይወታችሁ ላይ ሰብሮታል። ቢዝነስ እየጨነገፈባችሁ የተቸገራችሁ ሰዎች እግዚአብሔር ከህይወታችሁ ላይ ሰብሮታል። ጭንገፋ ከህይወታችሁ ላይ ተሰበረ። ጭንገፋ ከህይወትሽ ላይ ተሰበረ በኢየሱስ ስም። እጮኝነታችሁ አይጨነግፍም። ትዳራችሁ አይጨነግፍም። ቢዝነሳችሁ አይጨነግፍም። ስራችሁ አይጨነግፍም። እግዚአብሔር ጭንገፋውን ከህይወታችሁ ላይ ለዘላለም ሰብሮታል። እግዚአብሔር ምስክሬ፣ ከዚህ በኋላ የሚጨነግፍ ነገር አይኖርም። ለሙከራ የምትጀምሩት ነገር አይኖርም። እግዚአብሔር ቀይሮታል። በኢየሱስ ስም ተቀየረ። አሜን በል። ዛካታላ ብራዲያ ካቦሳ ተቀየረ። በጌታ በኢየሱስ ስም እግዚአብሔር ቀይሮታል። ከዚህ ሰዓት ጀምሮ ተቀየረ። ጭንገፋ ከህይወታችሁ ላይ ተሰበረ በኢየሱስ ስም። እግዚአብሔር ምስክሬ ነው የምላችሁ። ስለ ፋሚሊ የምትጨነቁ፣ ስለ ቤተሰብ የምትጨነቁ ሰዎች፣ ስለ ልጆቻችሁ የምትጨነቁ ሰዎች ከዚህ በኋላ እግዚአብሔር ምስክሬ በህይወታችሁ ሰላም ይሆናል። በህይወታችሁ ረፍት ይሆናል። እግዚአብሔር በእናንተ ጉዳይ በኃይል ጣልቃ ገብቷል። እግዚአብሔር ነገሮቻችሁን እንዲያስተካክል ጸልያለሁ። እግዚአብሔር የእናንተን ህይወት እንዲቀይር ጸልያለሁ። መለኮታዊ በረከት እንዲለቀቅላችሁ ጸልያለሁ። አሜን ላለ ሰው በኢየሱስ ስም ይሁንለት። መለኮታዊ ተአምራት እንዲለቀቅላችሁ ጸልያለሁ። መለኮታዊ ፈውስ እንዲለቀቅላችሁ ጸልያለሁ። I receive in the name of Jesus Christ. ፕራኮታ ሊቫራዲያ ዜካብራዲያ ካቦሳ ባለቀሳችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ ብዙ እየለፋችሁ ብዙ እየሮጣችሁ እየሰራችሁ በረከት ያጣችሁ ሰዎች እመነኝ፣ ይህ ምሽት ለችግራችሁ የመጨረሻ ምሽት ይሆናል። ነገ ጠዋት እግዚአብሔር ከበረከታችሁ ጋር ከተአምራታችሁ ጋር ከፈውሳችሁ ጋር ያገናኛችኋል። በኢየሱስ ስም መገናኘት ሆነላችሁ። በጌታ በኢየሱስ ስም መገናኘት ሆነላችሁ። መገናኘት ሆነላችሁ። መገናኘት ሆነላችሁ። ከፈውሳችሁ ጋር ከበረከታችሁ ጋር ከተአምራታችሁ ጋር በኢየሱስ ስም ተገናኛችሁ። ነገሮቻችሁን የሚያበላሽ የጨለማ መንፈስ ከህይወታችሁ ላይ ተሰበረ። እግዚአብሔር አምላክ በምትፈልጉት ነገር ሁሉ እንዲባርካችሁ ጸልያለሁ። እግዚአብሔር በሚያስፈልጋችሁ ነገር በሙሉ እንዲባርካችሁ ጸልያለሁ። አትፍሩ። ያ የፈራችሁት ነገር አይወርሳችሁ። የኔ ነገር አብቅቷል፣ የኔ ነገር ሞቷል ያላችሁ ሰዎች የእናንተ ነገር አልሞተም። የሞተ ነገራችሁ ይነሳል። የሞተ ነገራችሁ በኢየሱስ ስም እንደገና ትንሣኤ በሕይወታችሁ ይሆናል። ሞተ ባላችሁበት ጉዳይ እንደገና ትንሣኤ ይሆናል። አለቀ ባላችሁበት ጉዳይ እንደገና ትንሣኤ ይሆናል። እግዚአብሔር አንዳንዶቻችሁ ማካቴላ ብራዲያ ካባስ ለአንዳንዶቻችሁ ትንሣኤ ሲያደርግላችሁ ያለው በሕይወታችሁ ላይ ትንሣኤ ሲሆን ያለው በሕይወታችሁ ትንሣኤ ሲሆን ያለው እንደገና ታጥቃችሁ ስትነሱ ያለው ሞተ አበቃ ያላችሁት ነገር እናንተ ዘግታችሁ ያስቀመጣችሁት ምዕራፍ እግዚአብሔር ምስክር እንደገና ትንሣኤ ሲሆን ያለው ቢዝነሳችሁ እንደገና ሲነሳ ያለው ቢዝነስ የሞተባችሁ፣ ትዳር የሞተባችሁ፣ ፋይናንስ የሞተባችሁ ከዚህ ሰዓት ጀምሮ በእናንተ ጉዳይ ሁሉ ፋይናንሳችሁ ላይ ትንሣኤ እንዲሆን ጸልያለሁ። በቢዝነሳችሁ ትንሣኤ እንዲሆን ጸልያለሁ። በትዳራችሁ ትንሣኤ እንዲሆን ጸልያለሁ። በስራችሁ ትንሣኤ እንዲሆን ጸልያለሁ። በአገልግሎታችሁ ትንሣኤ እንዲሆን ጸልያለሁ። በኢየሱስ ስም ትንሣኤ ሆነላችሁ። ትንሣኤ ሆነላችሁ። እግዚአብሔር ትንሣኤን በሕይወታችሁ ሲያደርግ ያለው ትንሣኤ በሕይወታችሁ ሲሆን ያለው የሞተ ነገራችሁ ሲነሳ ያለው ሞተ አበቃ ያላችሁት ነገር እንደገና ነፍስ ሲዘራ ያለው እግዚአብሔር እንደገና በትንሣኤ በክብር ሲያቆማችሁ ያለው በናዝሬቱ በኢየሱስ ስምና ስልጣን ሕዝቅኤል ምዕራፍ 37ን አንብባችሁታል ብዬ አስባለሁ።
ብዙ ጊዜ ተሰብካችኋል፣ ብዙ ጊዜ አንብባችሁታል አቃላም። እዚህ ስፍራ ላይ እግዚአብሔር ሕዝቅኤል እንደዚህ ያለው የሰው ልጅ ያለው በእንደዚህ በደረቁ አጥንቶች ላይ ትንቢትን ተናገር፣ እኔም እስትንፋስን አገባባቸዋለሁ በሕይወትም አኖራቸዋለሁ አለ። ዝቅ ብሎ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እነሆ መቃብራችሁን እከፍታለሁ ከመቃብራችሁም አወጣችኋለሁ የሚል ቃል አለ። ይሄ የደረቁ አጥንቶች የእስራኤል ልጆች ናቸው። ተስፋ የቆረጠ ህዝብ ነው። ብዙ ነገሮችን ሞክሮ ብዙ ነገሮችን ጀምሮ ተስፋ የቆረጠ ህዝብ ነው። ግራ የተጋባ ህዝብ ነው። ምድረ በዳ ላይ የተቀበዘበዘ ህዝብ ነው። በምርኮ የተወሰደ ህዝብ ነው። እግዚአብሔር ግን ተስፋ በቆረጡት ነገር ላይ ትንቢትን ተናግሮ ነገሮቻቸውን ያው አድርጎ ታሪካቸውን እንደቀየረ ህይወታቸውን እንደቀየረ ያንዳንዶቻችሁ ህይወት በቅጽበት ሲቀየራለሁ። ያንዳንዶቻችሁ ህይወት በኃይል ሲቀየራለሁ። እግዚአብሔር ህይወታችሁን ሲቀየራለሁ። እግዚአብሔር ምስክሬ ህይወታችሁ ሲቀየራለሁ። በህይወታችሁ ላይ ትንሣኤ እንዲሆን ጸልያለሁ። በህይወትሽ ላይ ትንሣኤ እንዲሆን ጸልያለሁ። አረ አሜን ብላችሁ ውሰዱት። በጌታ በኢየሱስ ስም ትንሣኤ እንዲሆንላችሁ ጸልያለሁ። ፋይናንሻል ነገሮቻችሁ እንዲለቀቅ ጸልያለሁ። ፋይናንሻል ነገሮቻችሁ እንዲለቀቅ ጸልያለሁ። የተወሰደባችሁ ነገር በሙሉ እንዲመለስላችሁ ጸልያለሁ። ፋይናንሳችሁ እንዲመለስ ጸልያለሁ። የተወሰደባችሁ ነገር በሙሉ እንዲመለስላችሁ ጸልያለሁ። እግዚአብሔር ነገሮቻችሁን በእጥፍ ሲመልሳለሁ። ምርኮ ፈጠነ፣ ብዝበዛ ቸኮለ እንደሚል እግዚአብሔር ቃል ምርኳችሁ ሲፈጥና ያለው ምርኳችሁ ሲፈጥና ያለው የናንተ ምርኮ ሲፈጥና ያለው የናንተ ምርኮ ሲፈጥና ያለው የናንተ ምርኮ ሲፈጥና ያለው ምርኮ ፈጠነ፣ ብዝበዛ ቸኮለ እንደሚል እግዚአብሔር ቃል ከዚህ በኋላ ምርኮ የምትሰበስቡ ሰዎች አላችሁ። ምርኮ የምትሰበስቡ ሰዎች አላችሁ። ሞትና ጭንገፋ ከህይወታችሁ ላይ ተሰብሮ፣ እርግማን ከህይወታችሁ ላይ ተሰብሮ፣ ጨለማ ከህይወታችሁ ላይ ተሰብሮ እግዚአብሔር አምላክ በህይወታችሁ ላይ ተአምራትን ያደርጋል። እግዚአብሔር በህይወታችሁ ላይ አዲስ ነገር ያደርጋል። በተጨነቃችሁ በጉዳይ ጣልቃ ይገባላችኋል። ፋይናንሻል ነገሮቻችሁ እንዲለቀቅ ጸልያለሁ። የተያዘባችሁ ነገሮቻችሁ፣ ገንዘቦቻችሁ ሁሉ እንዲለቀቅ ጸልያለሁ። የናንተ ገንዘብ ከዚህ በኋላ አይያዝም። ጠላት የናንተን ገንዘብ አይበላም። ጠላት የናንተን ፋይናንስ ከዚህ በኋላ አይዝም። ጠላት ከዚህ በኋላ የናንተን አገልግሎት ሊያበላሽ አይችልም። እግዚአብሔር ታሪካችሁን ቀየረው። እግዚአብሔር ነገሮቻችሁን ቀየረው። መንፈሳዊ ነገሮቻችሁ ተቀየረ። ቢዝነሳችሁ ተቀየረ። ነገሮቻችሁ ፈጥኖ እጃችሁ ገባ በኢየሱስ ስም። የተያዘ ነገራችሁ በኢየሱስ ማኬ ቫራዲኮስ የተያዘባችሁ ነገሮቻችሁ ሁሉ ፈጥኖ እጃችሁ እንዲገባ ጸልያለሁ። በኢየሱስ ስም ነገሮቻችሁ እንዲፈጥን ጸልያለሁ። የናንተ ነገር እንዲፈጥን ጸልያለሁ። የናንተ በረከት እንዲፈጥን ጸልያለሁ። እግዚአብሔር የናንተን በረከት ሲያፈጥና ያለው፣ የናንተ ተአምራት ሲፈጥና ያለው፣ የናንተ ፈውስ ሲፈጥና ያለው፣ ፈውሳችሁ እንዲፈጥን ጸልያለሁ። ተአምራታችሁ እንዲፈጥን ጸልያለሁ። የናንተ ነገር እንዲፈጥን ጸልያለሁ። አንድ ሰው የኔ ነገር ይፈጥናል የሚል ሰው ካለ አሜን ይበል። ከዚህ ምሽት ጀምሮ የሥራ በሮቻችሁ ተከፍቷል። የቢዝነስ በሮቻችሁ ተከፍቷል። የፋይናንስ በሮቻችሁ ተከፍቷል። የተአምራት በሮቻችሁ ተከፍቷል። የፈውስ በሮቻችሁ ተከፍቷል። አምላኬ እግዚአብሔር በሮቻችሁን ከፈተው። አምላኬ እግዚአብሔር ደጆቻችሁን ከፈተው። እግዚአብሔር በእናንተ ጉዳይ ሁሉ ጣልቃ ገባ። መለኮታዊ ጣልቃ ገብነት ሆነላችሁ በናዝሬቱ በጌታ በኢየሱስ ስም። ከዚህ ምሽት ጀምሮ ፈጽሞ አታልቅሱም። ፈጽሞ ሐዘን ወደ ቤታችሁ አይገባም። ፈጽሞ ድህነት ወደ ቤታችሁ አይገባም። በሽታ ወደ ቤታችሁ አይገባም። ጨለማ ወደ ቤታችሁ አይገባም። የትኛውም ጠላት የሚወረውረው ፍላጻ ፈጽሞ ወደ ቤታችሁ አይገባም። ጌታ በእናንተ ጉዳይ በኃይል ጣልቃ ገብቷል። በኢየሱስ ስም ብዬ ጸለይኩላችሁ።